መጽናናትን ያልናፈቀ አንዱን አለፍነው ስንል ሌላው እየተጨመረ ተራራውን አለፍነው ስንል ማጡ ውስጥ እየገባን ማነው ልቡ ያልደከመ ማነው ያልከበደው ማነው ያላቀረቀረው ማነው ትከሻው ያልዛለው ማነው ያልጨነቀው የመጽናናትን ዘመን ማይናፍቅ ማን ነው ደግ ዜና ማይናፍቅ ማን ነው በጎ ወሬ ያልናፈቀው ማን ነው የመጽናናትን ዘመን ለምትፈልጉ ሁሉ ይህንን የእግዚአብሔርን ቃል ስሙ እስኪ አንዳንድ ጥያቄዎችን ልጠይቃችሁ በዋናነት ሰላማችንን የነጠቀው በዋናነት ሳቃችንን የሰረቀው በዋናነት ጥቁር ያለበሰን በዋናነት እንባችን የፈሰሰው በዋናነት ይህን ሁሉ ከባድ የሚያመጣብን ምንድነው ብላችሁ ታስባላችሁ እስኪ ልጠይቃችሁ ሴረኛ ፖለቲከኞች ይመስሏችኋል በዋናነት ነው ያልኳችሁ ተንኮለኛን ክፉዎች ሰዎች ብቻ ይመስሏችኋል በዋናነት ነው ያልኳችሁ የእግዚአብሔርን ቃል አንብብላችሁ እንዲህ ይላል ከኃጢአቴም የተነሳ ለአጥንቶቼ እንኳን ሰላም የላቸውም ይላል ለካ ኃጢአት ካለ እንኳን ውጩን ውስጡን ያምሳል ወገኖቼ እንኳን አካባቢን ውስጥን ያተረማምሳል ለአጥንቶቼ እንኳን ሰላም የላቸውም ከኃጢአቴ የተነሳ ይላል ወገኖቼ እና ታዲያ ክፉዎች የሰለጠኑብን እግዚአብሔርን በድለነው ይሆን እግዚአብሔር አልተበደለም በዚህ ዘመን እግዚአብሔር አላዘነም በዚህ ዘመን ግፍ አልተሰራም በዚህ ዘመን ማን ንጹህ ነው በዚህ ዘመን 200% የሚያተርፉ ነጋዴዎች ግፍ አልሰሩም ብዙ ትርፍን የፈለጉ ጀሱ አልመገቡንም ማን ነው ግፍ ያልሰራው ባሎች በሚስቶች ላይ ሚስቶች በባሎች ላይ ግፍ አልሰሩም